ሰላም ጤና ይስጥልኝ ክቡራትና ክቡራን ቻናላችን ቤተሰቦች እንደምን አላችሁ? ይህች ምስሏ ላይ የምትመለከቷት አስገራሚ ላም ከወደ ብራዚል ሀገር በጊኒስ ቡክ ሪከርድስ የተመዘገበች ላም ናትና በዚህ ሰሞን አነጋጋሪ ከነበሩት ምስሎች መካከል አንዱ ነው። ዛሬ ይዘንላችሁ የቀረብነው አንዳንድ ነገሮችን ገለጻ እናደርግላችኋለን። ከዛ በፊት ግን ላይክ በማድረግ እንጀምራለን። እሺ ቤተሰቦች እንግዲህ እቺ ከወደ ብራዚል የተገኘችው ላም ጊነስ ቡክ ኦፍ ሪከርድስ በመጽሐፉ ላይ ሊመዘግባት የቻለው የ2025 ዓመተ ምህረት ጂኒየስ ላም በማለት ነው የመዘገባት። ምክንያቱ ምንድነው? እቺ የምትመለከቷት በአንድ ቀን ውስጥ ወይም ደግሞ በ24 ሰዓት ውስጥ ከ123 ሊትር በላይ ወተት በአንድ ቀን ውስጥ መታለብ በመቻሏ ጊኒስ ቡክ ኦፍ ሪከርድስ የዓለማችን ትልቅ ወተት የሰጠች የላም ዝርያ ሲል መዝግቧታል። እና ይህን ደግሞ እኛ ሰምተን ወደ እናንተ አደረስንላችሁ። ወደ ቀጣዩ እንሂድ እንግዲህ